ለክርስቲያኖች ኢየሩሳሌም ኢየሱስ ክርስቶስ የተሰቀለባት የተቀበረባትና በሦስተኛውም ቀን ሞትን ድል የነሳባት ቅድስት ከተማ ናት። በመጽሐፍ ቅዱስ ኢየሱስ በጎልጎታ ተራራ ላይ እንደተሰቀለ በግልጽ ተጽፏል። አሁን የምንገኘው በጎልጎታ ተራራ ላይ ነው። ክርስቲያን ከሆኑ ከዚህ በኋላ የሚያዩት ነገር በሙሉ ሰውነትን የሚነዝር ስሜትን የሚፈነቅል ስለሚሆን የመንፈስ ዝግጅት ያድርጉ። አሁን የምንገኘው በዓለም ዙሪያ የሚገኙ በቢሊዮን የሚቆጠሩ ክርስቲያኖች በሕይወት ዘመናቸው አንድ ጊዜ ለማየት የሚመኙት ቅዱስ ስፍራ ላይ ነው። ወደ ውስጥ ከመግባታችን በፊት ግን ስለ ስፍራው እንንገራችሁ። ይህ ስፍራ 3 ቅዱሳን ቦታዎችን ይዟል። ኢየሱስ ክርስቶስ የተሰቀለበትን ቦታ፣ ከሞተ በኋላ ከመስቀል አውርደው ለቀብር ሲያዘጋጁት አካሉ ያረፈበትን ድንጋይና ለ3 ቀናት የቆየበትን የመቃብር ስፍራዎች ይዟል። ኢየሱስ በተሰቀለበት ወቅት ይህ ስፍራ ባዶ የነበረ ቢሆንም አሁን የምትመለከቷት ቤተክርስቲያን እዚህ ስፍራ ላይ የተገነባችው እንደ አውሮፓውያን አቆጣጠር በ326ኛው ዓመተ ምህረት ነበር። ከዛሬ 1700 ዓመታት በፊት መሆኑ ነው። አሁን ወደ ውስጥ እንገባለን። በቤተክርስቲያኗ የመግቢያ በር ላይ የምናገኘው አሁን የሚያዩት ሰዎች የተንበረከኩበት ቦታ የመጀመሪያው ቅዱስ ስፍራ ነው። ኢየሱስ ክርስቶስ ከሞተ በኋላ አካሉ ያረፈበት ድንጋይ። በመጽሐፍ ቅዱስ ላይ ኢየሱስ ከሞተ በኋላ ዮሐንስ የሚባል የአማርቲያስ ሰው ኢየሱስን ከመስቀል አውርዶ እንደከፈነው በግልጽ ተጽፏል። ይህ የሚያዩት ድንጋይ ደግሞ የከፈን ሥርዓቱ የተከወነበት ኢየሱስ ወደ መቃብር ከመወሰዱ በፊት ለመጨረሻ ጊዜ አካሉ ያረፈበት ቅዱስ ቦታ ነው። ይህ ኢየሩሳሌምን ለመጎብኘት የመጣ ማንም ክርስቲያን ድንገት በእንባ ታጥቦ የሚደፋበት የመጀመሪያው ቅዱስ ስፍራ ነው። ቀጥሎ የምናገኘው ኢየሱስ የተሰቀለበትን ቦታ ነው። ስፍራው የሚገኘው በቤተ ክርስቲያኗ የላይኛው ክፍል ነው። ቦታው ንክኪ እንዳይኖረው ሲባል አካባቢው በመስታወት ተሸፍኗል። ነገር ግን ከስቅላቱ ዘመን ጋር በቀጥታ የሚገናኙበትን ምስጢር እናሳያችሁ። ይህችን የ1 ሜትር ስፋት ያላት ሳጥን ልብ ብለው ይመልከቷት። አሁን ጠጋ ይበሉ። ከውስጥ በኩል ይህችን አነስተኛ ቀዳዳ ያገኛሉ። በቀዳዳው በኩል እጆትን ቢሰዱ ኢየሱስ በመስቀል ላይ ሆኖ ደሙ የተንጠባጠበበትን ድንጋይ በእጆት ይነካሉ። ኢየሱስ የተሰቀለበት መስቀል የተተከለበት ቦታ ደግሞ የምትመለከቱት ቀዳዳ ነው። እዚህ ሆነን ኢየሱስ ሕይወቱ ባለፈበት ወቅት ምን እንደተፈጠረ ከማቴዎስ ወንጌል አንድ ቃል እናስታውሳችሁ። እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ለ2 ተቀደደ፣ ምድርም ተናወጠች፣ ዓለቶችም ተሰነጠቁ። ይህንን ቃል እያስታወሱ ከመስቀሉ ስር ያለውን ዓለት ይመልከቱ። አሁን ደግሞ ወደ ታች እንመለሳለን። ከዋናው መግቢያ ወደ ግራ ታጥፈን ትንሽ እንደሄድን በቤተ ክርስቲያኑ መሃል ብቻውን የቆመ ልዩ ክፍል እናገኛለን። ይህ ኢየሱስ ክርስቶስ የተቀበረበት ለ3 ቀናትም የቆየበት ሞትን ድል ነስቶ የተነሳበት የመቃብሩ ስፍራ ነው። ወደ ውስጥ ሲገቡ 2